ሰላም እንዴት ናችሁ? መዲና እንኳን ወደ ቻናሌ በሰላም መጣችሁ። ጆይን ስላደረጋችሁኝ በጣም ነው ማመሰግነው። ዛሬ እንደተለመደው በጣም ከምወደው ከእግዚአብሔር ቃል ክፍል ለእናንተ ማካፈል እፈልጋለሁ። ይሄን ቃል በጣም for the past 3-4 days ሜዲቴት ሳደርገው የነበረው ቃል ነውና በጣም በብዙ ተሰብከናል፣ በጣም ብዙ አንብበናል። ስለዚህ ቃል ግን ያው የእግዚአብሔር ቃል ሁል ጊዜ አዲስ ስለሆነ ጌታ መንፈስ ቅዱስ ደግሞ እኔን ካስተማረኝ ለእናንተ አካፍላችኋለሁ። እንደምትባረኩበት ምንም ጥርጥር የለኝም። ይሄ ቃል የሚገኘው ዮሐንስ 5 የዮሐንስ ወንጌል ቁጥር 5 ላይ ነው። ምን ይላል? ከዚህ በኋላ የአይሁድ በዓል ነበረ። ኢየሱስም ወደ ኢየሩሳሌም ወጣ። በኢየሩሳሌም በበጎች በር አጠገብ በዕብራይስጥ ቤተሳይዳ የምትባል አንዲት መጠመቂያ ነበረች። 5 መመላለሻ ነበረባት። በእነዚህም ውስጥ የውሃውን መንቀሳቀስ እየጠበቁ በሽተኞችና እውሮች፣ አንካሶች፣ ሰዎችም የሰለሉ ብዙ ሕዝብ ይተኙ ነበረ። አንዳንድ ጊዜም የጌታ መልአክ ወደ መጥመቂያ ወርዶ ውሃውን ያናውጥ ነበር። ከእንግዲህ ከውሃው መናወጥ በኋላ በመጀመሪያ የገባው ከማንኛውም ካለበት ደዌ ጤናማ ይሆን ነበር። በዚያም ከ38 ዓመት ጀምሮ የታመመ አንድ ሰው ነበር። ኢየሱስም ይህን ሰው ተኝቶ ባየው ጊዜ እስካሁን ብዙ ዘመን ተኝቶ ባየው ጊዜ እስካሁን ብዙ ዘመን እንዲሁ እንደነበር አውቆ ልትድን ትወዳለህን? አለው። ደውየውም ጌታ ሆይ በውሃው በተናወጠ ጊዜ መጥመቂያ ውስጥ የሚያኖረኝ ሰው የለኝም፣ ነገር ግን እኔ ስመጣ ሳለሁ ሌላው ቀድሞኝ ይወርዳል ብሎ መለሰለት። ኢየሱስም ተነሳ፣ አልጋህን ተሸክመ ሂድ አለው። ወዲያውም ሰውየው ዳነ፣ አልጋውንም ተሸክሞ ሄደ ይላል። ሃሌሉያ! የእግዚአብሔር ስም የተመሰገነ ይሁን። መቼም ይሄንን ቃል በእግዚአብሔር ቤት ብዙ ለቆየን ይሄንን ቃል መቼም ያልሰማ ሰው ያለ ያላነበበ ሰው አለ ብዬ አልገምትም። ግን ያው የእግዚአብሔር ቃል ሁሌ እንደምላችሁ አዲስ ነው እና እኔ ጌታ በጣም ያስተማሪ ነገር ምንድን ነው መሰላችሁ? እኔ ጌታን ጠይቋለሁ፣ እግዚአብሔር ወይ ይሄ ሰውዬ እንትን አይልም ምንድነው ስሙ እንደማይሄድ ታውቃለህ፣ ችግር እንዳለበት ታውቃለህ፣ እና ለምንድን ነው የጠየከው? በጣም ፓውን ላይክ አለ አይደል ሜዲቴት አደረገ የነበረው ጌታ ለምን ጠየቀው የሚለውን ነገር ነው። እና ልትድን ትወዳለህ እንዴት ይባላል? ብዙ ዘመን የነበረን አይደለ? ይከብዳል በጣም ብዙ ዘመን ሽባ እንደሆነ ደግሞም ይናገራል። ብዙ ጊዜ እንደዛ እንደሆነ አውቆ ነው የሚለው እና ልትድን ትወዳለህ ብሎ ጠየቀውና ውስጤን የመንፈስ ቅዱስ ያስረዳኝ ምን እንደሆነ ታውቃላችሁ? ጌታ ማይንዱን ቻሌንጅ ሊያደርገው ነበር። እንዴት መሰላችሁ? ይሄ ሰውዬ ማለት ነው ፈውስ ይመጣል ብሎ የሚያስበው ከዛች መጠመቂያ ብቻ ነው፣ ከቤተሰይዳ መጠመቂያ ነው፣ ሌላ የለም። ስለዚህ አይኑ ሁልጊዜ እዛ ላይ ነው፣ ሁልጊዜ አይኑ ጌታው ላይ አልነበረም። አያውቀውምም ደግሞ አይደለ? እና ይሄ ሰውዬ ከዛች ነበር የሚጠብቀው። እግዚአብሔርን በአንድ መንገድ ብቻ ነበር የሚጠብቀው። እግዚአብሔር በሌላ በኩል ይፈውሳል ብሎ አስቦ አያውቅም። እና ይሄ ሊሚቴሽን ነበረ እና ባሪየር ነበር አይምሮ ላይ ማለት ነው። እና ደግሞ የሚገርመው ነገር ለ38 ሰውዬው በስሙም አልተጠራም። ላይክ በሚያልፍበት ሰርከምስታንስ ነው አይደንቲቲውን ቀይሮታል። ይሄ ሰውዬ ያሽባው ሰውዬ ተብሎ ነው የሚጠራው እንጂ በስሙም አይጠራም። እና ጌታ ግን ከዛ ነገር ሊገላግለው ብሎ መጣ ማለት ነው። እና ዛሬም ለእኛ መጸለይ የምፈልገው የእግዚአብሔር መንፈስ ብዙ ዘመን እግዚአብሔርን በአንድ መንገድ የጠበቅንበትን አስተሳሰብ ቀይሮልን ዛሬ በጌታ በኢየሱስን በቃሉ ኢንተርቪን እንዲያደርግ አይደለ? ብዙ ዘመን ከተቀመጥንበት እግዚአብሔር በዚህ ብቻ ነው የሚባርከኝ። ፎር ኤግዛምፕል ላይክ የራሴን ተቀጥሬ በመስራት ብቻ ነው የኔ በረከት ያለው ብለን አምነን በአንድ መንገድ ብቻ የምንፈጋ ሰዎች ዛሬ እግዚአብሔር በአይዲያ እንዲባርከን አይደለ? የራሳችን ነገር እንድንጀምር በጌታ በኢየሱስ ስም ከላባ ቤት መውጣት እንዲሆንልን ይሄን ነው መጸለይ የሚፈልገው። እግዚአብሔር አዲስ ቪዥን፣ አዲስ ጥበብ፣ አዲስ ዊዝደም እንዲሰጠን ጸሎቴ ይሄ ነው። ለብዙ ዘመን ከተቀመጥንበት ኢቨን በአገልግሎታችን በጸሎት ህይወታችን ጸሎት እስከዚህ ነው ብለን
ገና እኮ ያልቀመስነው የእግዚአብሔር ክብር አለ አይደለ? በአገልግሎት ቢሆን በጸሎት ቢሆን በትዳራችን ቢሆን በተለያየ ነገር በቃ ኤቭሪ ዲፓርትመንት ኦፍ አወር ላይፍ የእግዚአብሔር መንፈስ ኢንተርቪን እንዲያደርግ በጌታ በኢየሱስም ከተቀመጥንበት በአንድ መንገድ ከምንጠብቅበት መንገድ እግዚአብሔር መጥቶ እንዲገላግለን መጸለይ ይፈልጋለሁና ከኔ ጋር ከተስማማችሁ አሜን ብላችሁ መንፈስ ቅዱስን እየጋበዛችሁ ጌታ ሆይ ጎብኘኝ እግዚአብሔር አባት ሆይ ለብዙ ዘመን ከተቀመጥኩበት አንድ አይነት ፔቼክ የሚያወጣ ዲቫይን ኢንተርቬንሽን ይሁንልኝ ብላችሁ ጸልዩ። በጌታ በኢየሱስም ለብዙ ዘመን ከተቀመጥኩበት ከአንድ አይነት አስተሳሰብ የሚለውጥ የተከፈተ አይምሮ ስጠኝ ብላችሁ ጸልዩ። እግዚአብሔር አባት ሆይ እናመሰግናለን። ገና ኃጢአተኞች ሳለን ሳናውቅ ማንም ሊያወጣን ማንም ሊያላቅቀን ከማይችለው ከዘላለም ሞት ከዘላለም ኃጢአት እግዚአብሔር ሆይ ክርስቶስን ልከገላግለህናልና እናመሰግናለን። አሁንም ጌታዬና አባቴ ሆይ በጌታ በኢየሱስ ስም አሁንም በምድር ባለ ህይወታችን ላይ አባቴና አምላኬ ሆይ ቃልህን ልከ ለብዙ ዘመን ወዳልተመለሰ ጥያቄያችን እንድትመጣ ለብዙ ዘመን ሊሚት አድርጎ ወዳስቀመጠን ነገር እንድትመጣ ተነሳ አልጋህን ተሸክመ ሂድ እንድትለን እግዚአብሔር ሆይ በኢየሱስም በህይወታችን ላይ የቃል ጉልበት እንዲገለጽ እጸልያለሁ። እግዚአብሔር አባት ሆይ አንድ አይነት ደሞዝ ከመቀበል የሚያወጣ አንድ አይነት ስራ ከመስራት የሚያወጣ አንድ አይነት ህይወት ከመኖር የሚያወጣ በጌታ በኢየሱስም መለኮታዊ ኢንተርቬንሽን ዲቫይን ኢንተርቬንሽን ዲቫይን ኢንተራፕሽን በጌታ በኢየሱስም በህዝብ ላይ እንዲመጣ በኔ ላይ እንዲመጣ አዳዲስ ቪዥን እንድንቀበል አዳዲስ አደራረግ እንድንቀበል አዳዲስ ጥበብ እንድንቀበል እግዚአብሔር አባቶይ አንተን ሊሚት ባደረግንበት ዛሬ በኢየሱስም ይቅር እንድትለን እጸልያለሁ። እግዚአብሔር ሆይ ለአበሻው ኮሚኒቲ በኢየሱስም እጸልያለሁ። አዲስ ቴሪቶሪ ሪች ማድረግ እንዲሆንልን በአገልግሎታችን አዲስ ቴሪቶሪ በእግዚአብሔር ሆይ በስራችን አዲስ ቴሪቶሪ እግዚአብሔር ሆይ መውጣት እንዲሆንልን እጸልያለሁ። ዳርቻችን እንዲሰፋ እጸልያለሁ በጌታ በኢየሱስ በቢዝነስ ቢሆን አዳዲስ ፍራንቻይዞች እንዲሰጠን እጸልያለሁ። በአገልግሎት ቢሆን ጌታዬ ሆይ በኢየሱስ ፈረንጁን እግዚአብሔር ሆይ ስፓኒሹን ጥቁሩን ማገልገል እንዲሆንልን እጸልያለሁ። ዳርቻችንን እንድታሰፋ እጸልያለሁ። በልጆች አስተዳደግ በእናትነት በትዳር ቢሆን እግዚአብሔር ሆይ ወደ አዲስ ነገር እንድታስገባን እጸልያለሁ። እግዚአብሔር ሆይ ዛሬ ለብዙ ዘመን እንዳበሻ እንደ ህዝብ እግዚአብሔር ሆይ እንደ ግለሰብ ለብዙ ዘመን ከተቀመጥንበት መቀመጫ እንድታስነሳን ሃሌሉያ ጸልያለሁ። በመውጣት ብሩክ በመግባት ብሩክ ነው የሚለውና እግዚአብሔር ሆይ መቀመጥ በመቀመጥ ብሩክ አይልም። እግዚአብሔር ሆይ ብዙ ዘመን ከለመድነው አሰራር እንድታወጣን እግዚአብሔር ሆይ አይኖቻችንን ከሚትዱ ላይ አንስተን አንተ ላይ እንድናረግ መንፈስህ እንዲረዳን እጸልያለሁ። አባት ሆይ በኢየሱስ ስም ይህ ስለሚሆን በህይወታችን አመሰግናለሁ። ስምህ ይባረክ እግዚአብሔር ሆይ ስምህ ይመስገን እግዚአብሔር ሆይ የአዲስ ነገር ባለቤት አዲስ ነገር በእያንዳንዳችን ህይወት ላይ ስለምታረግ በዙፋኑ ላይ የተቀመጠው ሁሉን አዲስ አደርጋለሁ ብሎ እንደተጻፈ በኢየሱስም አዳዲስ ነገር በህዝብ ቤት እንዲገባ በኢየሱስም ጸለይኩ። አባት ሆይ አመሰግናለሁ። ስምህ ይባረክ ጌታ ሆይ በኢየሱስም አሜን። ቻናሌን ስላያችሁ በጣም ነው ማመሰግነው። ከኔ ጋር ጊዜያችሁን ስላሳለፋችሁ በጣም ደስ ብሎኛል። እንደምትባረኩበት ተስፋ አረጋለሁ። በቃ በጣም ከወደዳችሁት ላይክ አድርጉ፣ ሼር አድርጉ፣ ደግሞ ኮሜንት አድርጉ። እግዚአብሔር ያው እግዚአብሔር ስራ እንዲቀጥል የእግዚአብሔር ቃል ለብዙዎች እንዲደርስ ሼር ስናደርግ ብዙ ነገር መደረግ የሚችልበት ዘመን ላይ ያለ ነው እና
ሼር በማድረግ ላይክ በማድረግ ሰብስክራይብ በማድረግ እንድትተባበሩኝ ጠይቃለሁ። ሰላያችሁኝ በጣም ነው የማመሰግነው። እግዚአብሔር ይባርካችሁ፣ ፊቱን ያብራላችሁ፣ እሱን በመፈለግ ይባርካችሁ። ስለሰማችሁኝ በጣም ቴንኪ። አዲስ ሆነልኝ ሁሉም አዲስ ሆነ ሁሉም አዲስ ሆነ አሮጌው አለፈ አለፈ አሮጌው አለፈ አሮጌው አለፈ አለፈ አሮጌው አለፈ 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 በቃ አለፈልኝ በቃ በቃ አለፈልኝ በቃ በቃ አለፈልኝ በቃ በቃ አለፈልኝ በቃ